በሕይወታችሁ ያንን ባልተናገርኩት ኖሮ ወይም ያንን ባላደረግኩት ኖሮ ብላችሁ የተቆጫችሁበት ጊዜ አለ? ብዙዎቻችን ትልቁ ጠላታችን የውጭ ሰው ይመስለናል። ግን ትልቁ ፈተና በውስጣችን ያለው ስሜታችን ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 25 ከቁጥር 28 ላይ ከተማው እንደፈረሰ ቅጥርም እንደሌለው መንፈሱን የማይገዛ ሰው እንዲሁ ነው ይላል። ቅጥር የሌለው ከተማ ለማንኛውም ጠላት ክፍት ነው። ዛሬ ይህንን ቅጥር እንዴት እንደምንገነባ እናያለን። ራስን መግዛት የራስ ጥረት አይደለም። ብዙዎቻችን ራስን መግዛት እንደ ጸባይ ብቻ እናየዋለን። ነገር ግን ክርስቲያናዊ ራስን መግዛት የሚጀምረው ከመንፈስ ቅዱስ ነው። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 የመንፈስ ፍሬ ነው ይላል። ፍሬ እንዲበቅል ተክሎ ውሃ ማጠጣትና ጊዜ ያስፈልገዋል። አንተም ከመንፈስ ቅዱስ ጋር ባለ ግንኙነት ልክ ይህ ባህሪ በውስጥ ያድጋል። በገዛ ጉልበት ስትሞክር ትደክማለህ። በመንፈስ ቅዱስ ስትታመን ግን ኃይል ታገኛለህ። አእምሮን መቆጣጠር። ጦርነቱ የሚጀመረው በሐሳብ ደረጃ ነው። አንድ ሰው ክፉ ሲናገርህ መልሰ ተሳደብ የሚል ሐሳብ ይመጣል። በዚያ ሰዓት ነው ራስን መግዛት የሚጀምረው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 5 አእምሮንም ሁሉ ለክርስቶስ እንዲታዘዝ እንማርካለን። አእምሮህ እንደ አውሮፕላን ማረፊያ ነው። ማንኛውም ሐሳብ እንዲያርፍ አትፍቀድ። ለቁጣ ለቅናትና ለምኞት የሚመጡ ሐሳቦችን ገና በአየር ላይ ያሉ አይሆንም በላቸው። ያንደበጠበ ራስን የመግዛት ትልቁ ላብራቶሪ ወይም መፈተኛ ምላሳችን ነው። ያዕቆብ ምዕራፍ 3 ከቁጥር 2 በንግግር የማይሰናከል ማንም ቢኖር እርሱ ሰውነቱን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ዝምታ ሽንፈት አይደለም፣ ይልቁንም ትልቅ ጥንካሬ ነው። በቁጣ እሳት የምትናገረው አንድ ቃል የዓመታት ግንኙነትን ሊያፈርስ ይችላል። ለማዳመጥ የፈተንክ ለመናገር የዘገየ ኩን። ከፈተና ቀጠና መራቅ። ብዙ ጊዜ ራሳችንን መግዛት የሚያቅተን እሳት ውስጥ ገብተን አልቃጠልም ስለምንል ነው። ዮሴፍ ከጴንጢፋራ ሚስት ጋር ሊከራከር አልሞከረም፣ ሮጦ ነው ያመለጠው። ራስን መግዛት ማለት አንዳንዴ ራስን ከቦታ ማስወገድ ነው። ለአንተ ድካም የሆኑ ነገሮችን ለይ። ለምሳሌ ሱሰኝነት ከሆነ ያንን የሚያስታውሱን ጓደኞችን ራቅ። ሶሻል ሚዲያ ሰዓትን የሚበላ ከሆነ አፑን ዝጋው። የዘላለምን ሽልማት ማለትም ለምንድነው ራሴን የምገዛው ለሚለው ጥያቄ ግልጽ መልስ ሊኖር ይገባል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 25 የሚታገልም ሁሉ በነገር ሁሉ ራሱን ይገዛል። አንድ ስፖርተኛ ወርቅ ለማግኘት ምግቡንና እንቅልፉን ይቆጣጠራል። እኛ ደግሞ ከወርቅ የሚበልጥ የዘላለም ሕይወትና ክብር አለን። ዛሬ የምታደርገው እያንዳንዱ የራስ መግዛት ዋጋ አለው። እግዚአብሔር ይታዘባል። ራስን መግዛት ማለት ባርነት ሳይሆን እውነተኛ ነጻነት ነው። በስሜት የማትነዳ በሁኔታዎች የማትወዛወዝ ጠንካራ ሰው እንድትሆን ያደርግሃል። ዛሬ በአንድ ነገር ራስን ለመግዛት ወስን። ምናልባት አነጋገር ላይ ሊሆን ይችላል፣ ወይም የጊዜ አጠቃቀም ላይ። በመንፈስ ቅዱስ ታገዝ። ከእነዚህ 5 ነጥቦች ይበልጥ የጠቀማችሁ የትኛው ነው? ሌላ ራስን ለመግዛት የረዳችሁ መጽሐፍ ቅዱሳዊ ዘዴ ካለ ኮሜንት ላይ አጋሩ። ሰብስክራይብ ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር።